ሰላም በዓለም ዙሪያ ያላችሁ ኢትዮጵያውያን እንደዚሁም የኢትዮጵያ ወዳጆች፣ ዛሬ አስደሳች ዜና ከወደብ አሰብ፣ ራሽያ እንደዚሁም አሜሪካ ተሰምቷል። በዚህ ዙሪያ ሀሳቦችን እናነሳለን። አብራችሁን ቆዩ። ይህ አዲሱ ቻናላችን ነው። ወዳጆቻችን ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ እያለን ወደ ትንታኔያችን እናመራለን። እንግዲህ ባሌ ላይ የነበረው ስብስብ ግማሹ ወደ አሰብ ድንበር ቡሬ ተልኳል። የምስራቅ አፍሪካ አማካሪ የሆነው ጌታቸው ረዳ ጠቅላይ ሚኒስትሩ ከሬድዋን ሁሴን እንደዚሁም ሌሎች ሚኒስትሮች፣ ጀነራሎች እንደዚሁም የአፋር ክልል ኃላፊዎች ጨምሮ ቡሬ ድንበር ተገኝተዋል። ቡሬ እንግዲህ ከአሰብ በጣም በቅርብ ርቀት ላይ ነው የምትገኘው። እዚህ የቡሬ ድንበር አካባቢ ወይንም ወደ አሰብ አካባቢ ያሉ የቀይ ባህር አፋሮች ውጊያ ጀምረዋል። ውጊያ የጀመሩት ከ2 ቀን በፊት ነው። እነዚህ የቀይ ባህር አፋሮች የሻዕቢያን መንግስት ለመቃወም ነፍጥ ይዘው ትግል ከጀመሩ ሰነባብተዋል። እንግዲህ እንደምናውቀው አፋሮች በአብዛኛው የምድር ድሮን በመባል ነው የሚታወቁት። እነዚህ አፋሮች መሬት ከያዙ የማይለቁ በጦር ወይንም በአውደ ውጊያ ላይ በጀግንነታቸው የሚታወቁ ናቸው። እነዚህ የምድር ላይ ድሮን የሚባሉት አፋሮች የሻዕቢያ አገዛዝ በቃን፣ ከወገኖቻችን ጋር እንቀላቀላለን፣ ከአፋሮች ጋር አንድ እንሆናለን ብለው ውጊያ ጀምረዋል። እነዚህ የቀይ ባህር አፋሮች በብዛት በጭቆና ውስጥ ያሉ ናቸው። የኢትዮጵያ መንግስት እንዲደግፋቸው እንዲረዳቸው ይፈልጋሉ። ትግል አስነስተዋል። ከኢትዮጵያ ጋር መቀላቀል ይፈልጋሉ። ምክንያቱም አፋር ላይ ያለውን የልማት ሁኔታ በቅርበት ይከታተላሉ። ሱልጣን ሲሾሙ አፋር አሳይታ ላይ ሆኖ ነው እንግዲህ የሚሾሙት። ከጅቡቲ ከአሰብ እንደገና ደግሞ እዛው አፋር አካባቢ ያሉት አንድ ላይ በመሆን ነው ሱልጣን የሚሾሙት። እነዚህ የሚሾሙላቸው አለቃ ወይንም ሱልጣን የነዚህ በጅቡቲ አካባቢ ያሉትን አፋሮች እንደዚሁም በአሰብ አካባቢ ያሉ አፋሮችን እንደገና በኢትዮጵያ ያሉትን አፋሮችን የሚያስተዳድር የሚገዛ ነው። በጣም በችግር ውስጥ በመከራ ውስጥ ያሉ ናቸው። በተለይ በኤርትራ አካባቢ ያሉ አፋሮች ማለት ነው። ከየትኛውም ጥቅም የተጋሩ ወይንም የተጠቀሙ አይደሉም እና ከኢትዮጵያ ካሉ ወገኖቻቸው ጋር አብረው ሆነው መኖርን ይፈልጋሉ፣ መኖርን ይመርጣሉ። ምክንያቱም የኑሮ ዘይቤያቸው በጣም ከአፋሮች ጋራ በተለይ ደግሞ ከኢትዮጵያ አፋሮች ጋራ እየተሳሰረ ስለሆነ ማለት ነው። የአሰብ ወደብ እንግዲህ በሚሰራበት ወቅት በአፋር በኩል ነው መንገድ የተሰራው። ያ መንገድ ደግሞ አሰብ ላይ ያሉ አፋሮችን ተጠቃሚ ሲያደርግ ነበር ከዚህ በፊትም ማለት ነው። ምክንያቱም እዛ አካባቢ የነዳጅ ማጣሪያ አለ። በኃይለስላሴ ጊዜ የተገነባው ወደቡንም ኃይለስላሴ ሲያስመርቁት በተለያየ ሚዲያዎች ላይ አይተናል። ቤተሰባዊ የሆነ ትስስር ነው ያላቸው ከዘር ግንድ ባለፈ ሁኔታ ማለት ነው። ይህንን የሰማው የሻዕቢያ ጦር በጣም በከፍተኛ ሁኔታ ዝግጅቱን አጠናክሯል። በዛሬው ዕለትም እንደውም የሻዕቢያ ልሳን የሆነው ህዳስ የሚባል ጋዜጣ አለ። ያ የኤርትራ ጋዜጣ ለኤርትራ ጦር ማበረታቻ ይሆን ዘንድ ፕሮግራም አዘጋጅቷል። በፕሮግራሙ ላይ ግመሎችን እንደገና ፍየሎችን አርዶ ለሰራዊቱ መግቦ ነበር እና ከፍተኛ የሆነ የጦር ዝግጅት በቡሬ አካባቢ ወይም በቡሬ ድንበር ላይ ዝግጅቱን እያደረገ ይገኛል እና ከፍተኛ የሆነ ክምችት የነዳጅ እጥረት ይከሰታል በማለት ከሳምንታት በፊት ነው አስመራ ላይ ጨምሮ ነዳጅ እንዳይሸጥ እንደዚሁም ደግሞ ተሽከርካሪዎች ገደብ ተጥሎባቸው ጦርነት ድንገት ከተነሳ ነዳጅ ያጥረናል በማለት እንቆጥብ ብለው ነዳጃቸውን ለጦርነት ግዳጅ እያዘጋጁ ያሉት ማለት ነው። እነዚህ ኤርትራውያን እንግዲህ በራሳቸው ላይ የኢኮኖሚ ጫና አለባቸው። ነዳጅ ከየትም አያመጡም። በኮንትሮባንድ ነው ከኢትዮጵያ አብዛኛውን ነዳጅ የሚገባላቸው በትግራይ በኩል በዛላምበሳ በኩል ማለት ነው። በባለፉት ጊዜያቶች ከነደብረ ጽዮን ጋራ በጋራ በመሆን በዛላምበሳ በኩል ሲገባላቸው ነበሩ። የተለያየ ሸቀጣ ሸቀጦች ከመሃል ከተማ ሲገባላቸው ነበር። ይህንን በተለያዩ ሚዲያዎች ላይ አይታችሁ ይሆናል ማለት ነው። እንደገና የሻዕቢያ ጦር በዚህ የተነሳ ስንቅና ትጥቅ ወደ ቡሬ ድንበር አካባቢ አዘጋጅቷል። የተለያዩ ዝግጅቶች እያደረገ ይሆናል። በዚህ የተነሳ የኢትዮጵያ ጦር ድንገት ውጊያ ቢከፍትብኝ አሰብን አስመልጣለሁ በማለት ይህንን የጦር ዝግጅት እያደረገ ያለው ማለት ነው። የአሰብ ጉዳይን እንግዲህ አብይ በሚያነሳበት ሰዓት ከዚህ በፊት በፓርላማ ተናግሯል። በፓርላማ በሚናገርበት ሰዓት ልጆቻችን እንኳን እኛ ባንመልሰው ልጆቻችን ይመልሱታል ብሎት ነበር። ነገር ግን የጦር ጀነራሎች፣ የኢትዮጵያ መከላከያ ሰራዊት ከፍተኛ የጦር አመራሮች ጨምሮ በዚህ በአሰብ ጉዳይ ላይ አቋማቸውን አሳይተዋል። በትላንትናው ዕለት ራሱ በአፋር ክልል የተገኙት ኮሞዶር የአሰብን ጉዳይ በሚያነሱበት ሰዓት በግፍ እንዳጡት ተናግረዋል። ምክንያቱም በግፍ ያጣነውን የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ብለዋል። እንግዲህ ኮሞዶር ተገኝ ለታ ከዚህ በፊት በባህር ኃይል ከፍተኛ የሆኑ አመራር የነበሩ ናቸው። አሁን ደግሞ የኢትዮጵያ የባህር ኃይል ምክትል አዛዥ ሆነው እየሰሩ ያሉ ናቸው። ኮሞዶር ተገኝ ለታ የሚባሉት የጦር አመራር ማለት ነው። የወደብ ጉዳይ መንግስት አጀንዳ
አጀንዳ ሆኖ አቅርቧል። አሁን ደግሞ የኢትዮጵያ ሕዝብ የአሰብን ጉዳይ የወደብ ጉዳይ ብቻ ሳይሆን አጠቃላይ የአሰብ ጉዳይን አጀንዳ አድርጎ አስነስቶታል ማለት ነው። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ በተናገሩበት ሰዓት የችግሮች ሁሉ እናት፣ እንደዚሁም የእርስ በርስ የመበላላት የመነካከስ ሁሉ እናት፣ የኢትዮጵያ የድህነት እናት ብለው የጠሩት አባይን ከዚህ በኋላ የጂኦፖለቲካው ጉዳይ አብቅቷል ብለዋል። እንግዲህ በአባይ ጉዳይ የተነሳ ነው አብዛኛው ኢትዮጵያ ውስጥ ያለው መከራ፣ ድህነት እየተፈራረቀ የኢትዮጵያን ወጣቶች ብቻ አይደለም አጠቃላይ ህዝቡን በማነቆ የያዘው። ምክንያቱም ግብጽ የምታሰማራቸው ልክ እንደነ ሻቢያ፣ ሸኔ፣ ፋኖን ጨምሮ በተለያዩ ቦታዎች የሚገኙ የቤኒሻንጉል ጉሙዝ ታጣቂዎችም ልንላቸው እንችላለን። በጋምቤላም በኩል የሚገቡት ሊሆኑ ይችላሉ። በተለያየ አካባቢ የሚገኙት በጣም ትናንሽ ታጣቂዎች ኢትዮጵያን በማመስ ደረጃ የግብጽ እጅ በከፍተኛ ሁኔታ ነበር የነበረው ከዚህ በፊት። እንግዲህ ለቀጣይ 5 ዓመታት እንግዲህ የሚፈጠረውን አብረን የምናየው ይሆናል። ምክንያቱም ግብጽ ከፍተኛ የሆነ ኪሳራ ላይ ነው አሁን ያለችው ማለት ነው፣ በአባይ ጉዳይ የተነሳ ማለት ነው። እነዚህ የሁለት የውሃ ጉዳዮች የአባይ ውሃና የአባይ ግድብ እንደዚሁም የቀይ ባህር ጉዳይ በተለይ ለግብጽ ከፍተኛ የሆነ ጭንቀትን ይዘውባት የሚመጡ ምጥ የሚያስመጧት ኢትዮጵያ እንዳታድግ እንደገና ደግሞ የኢትዮጵያ ልማት የኢትዮጵያ ከፍታን የማትፈልግባቸው ጉዳዮች ናቸው። እነዚህ ሁለቱ ጉዳዮች ማለት ነው። ኢትዮጵያ በሰሜኑ በኩል በቀይ ባህር ተይዛለች። እንደገና ደግሞ በምዕራቡ በኩል በምዕራብና በደቡብ በኩል በአባይ ውሃ ታስራለች። ያው ምስራቁንም ቀይ ባህር አለ፣ ህንድ ውቅያኖስ አለ። በውሃ የተከበበች ሀገር ናት። እንግዲህ አንዲት ሀገር ወደ ሌላ ሀገር ለመውጣት ግዴታ የባህር አክሰስ ያስፈልጋታል፣ ውሃ ያስፈልጋታል። ውሃ የሌላት ሀገር የውሃ አክሰስ የሌላት ሀገር እንደታፈነች ነው የምትቆጠረው ማለት ነው። ምክንያቱም የትኛውም ሀገር መጥቶ ሊያጠቃት ይችላል ማለት ነው። ወደ ቀይ ባህር ኢትዮጵያ መጣች ማለት ለግብጽ በከፍተኛ ሁኔታ ስጋት ነው የምትሆንባት ኢትዮጵያ። አብዛኛው የግብጽ ሚዲያዎች ሰሞኑን እንደምንመለከታቸው የአባይ ግድብ ብቻውን 10 የኒውክሌር ቦምቦችን ያክላል ነው ሲሉ ሲናገሩ የነበሩት። እነዚህ የግብጽ ሚዲያዎች የአባይ ጉዳይ እንዳለቀለት ተረድተዋል። ስለዚህ ግብጽ ከዚህ በኋላ የአባይን ጉዳይ አታነሳውም። ምናልባት ራሱ ቢነሳ በክፍያ ሊሆን ይችላል። እንደገና ደግሞ ቢነሳ ደግሞ በግዢ ሊሆን ይችላል። ይሄ የአባይ ጉዳይ ያከተመለት ጉዳይ ነው። ነገር ግን የቀይ ባህር ጉዳይ አሁን የተጀመረ ጉዳይ ነው። ይህ የተጀመረውን ጉዳይ ለማደናቀፍ ግብጽ በከፍተኛ ሁኔታ የምትሰራው በኤርትራ በኩል ነው። የኤርትራው ፕሬዚዳንት ከዚህ በፊት ኢሳያስ አፈወርቂ ሲናገሩ በሚዲያዎች ላይ ተመልክተናል። ግብጽ እኛን ስትረዳን ወይንም እኛን የምትረዳበት ፍላጎቷ ኢትዮጵያ ወደ ቀይ ባህር እንዳትመጣና እንዳትመጣ ብቻ ነው፣ በሌላ ነገር አይደለም። ስለዚህ ግብጽ ኤርትራን ወዳ አይደለም፣ ግብጽ ኤርትራን ለመርዳት ፈልጋ አይደለም። የምታደርገው ነገር በሙሉ ከኢትዮጵያና ከኢትዮጵያ ጋር ብቻ የተያዘ ስለሆነ ነው። ለዚህ ነው ኤርትራ እንድትገነጠል ከፍተኛ አስተዋጽኦ ግብጽ ያደረገችው ማለት ነው። እንግዲህ ለ30 ዓመታት ያክል ኤርትራ ምንም አይነት የኢኮኖሚያዊ ለውጥ ሳታገኝ ዜጎቿ አብዛኛው ዜጎቿ በስደት እንደምንመለከተው አዲስ አበባ ላይ ነው ያሉት። አብዛኛዎቹ በውጭ ሀገር ተሰደው ነው አውሮፓን እያመሱ ያሉት ኤርትራውያን ናቸው። የመንግስትና እንደገና ደግሞ ተቃዋሚ ፓርቲዎች የምንላቸው የኤርትራ ዜጎች ናቸው። እነዚህ የኤርትራ ዜጎች በስደት ሳይማሩ ወጣትነታቸው አልቆ በስቃይ ውስጥ ነው ያሉት። በኤርትራ ውስጥ የሚገኙት ጥቂት የሚባሉ ምናልባት ደግሞ ወደ 2.5 ሚሊዮን የሚጠጋ ህዝብ ይኖራል ተብሎ ይገመታል። በኤርትራ ሀገር ላይ አብዛኛው ከ60 በመቶ ሽማግሌዎች ናቸው። እነዚህ ሽማግሌዎች እንግዲህ 60 ዓመትና ከዛ በላይ የሞላቸው ናቸው። ሌሎቹ አብዛኛው ሴቶች ናቸው። እንደገና ደግሞ ህፃናቶች ናቸው። እነዚህ ህፃናቶችን ነው እንግዲህ ጦርነት ቢነሳ ለመማገድ የተዘጋጀው የኢሳያስ መንግስት ማለት ነው። ከዚህ በፊት በጠቅላይ ሚኒስትር መለስ ዜናዊ ወቅት እንግዲህ በ1993 ዓ.ም በተነሳው ውጊያ ጀነራል ጻድቃን የሚመራው ጦር አስመራን ተቆጣጥሮ ነበር እና ያ ጦር አስመራ ገብቶ ኢሳያስን ማስወገድ የሚችልበት ደረጃ ላይ ደርሶ መለስ ዜናዊ ነው የመለሳቸው። ጀነራል ጻድቃን አሰብን እንኳን መቆጣጠር እንችል ነበረ ብሎ በተናገረበት ሰዓት ላይ ነው እንግዲህ ከጀነራልነቱ ኤታማዦር ሹም ነበረ። ከዛ መለስ ዜናዊ ያነሳው ማለት ነው። እንግዲህ ይሄ ጀነራል አሁን ቂም አለበት። ከፍተኛ የሆነ ጥላቻ በኤርትራውያን ላይ አለበት። ምክንያቱም ከፍተኛ ዋጋ ተከፍሏል። ዋጋ ተከፍሎ ኢትዮጵያውያን ተሰውተዋል። በነዛ በተሰዉበት ኢትዮጵያውያን ምንም ነገር ሳይደረግ በመለስ ዜናዊ ስህተት የተነሳ የኢትዮጵያ ጦር ተመልሷል። አስመራን ተቆጣጥሮ ኢሳያስን አንበርክኮ፣ ነገር ግን ማሸነፋችን ብቻ በቂ ነው በማለት መለስ ዜናዊ ይህንን ነገር አድርገዋል ማለት ነው። እንግዲህ ውድ ኢትዮጵያውያን ተመልከቱ። በዚህ ሰዓት ኢትዮጵያ ለጅቡቲ የምትከፍለው በአመት ከ3 ቢሊዮን ዶላር በላይ
ከፍተኛ የሆነ ወጪ ወደ ኢትዮጵያ ቢመለስና ኢንቨስት ቢደረግበት ምን ያህል ኢኮኖሚው እንደሚያረጋጋ የኑሮ ጫናውን እንዴት እንደሚያረክሰው መመልከት እንችላለን። 3 ቢሊዮን ዶላር ማለት እጅግ በጣም ብዙ ግዙፍ የሆኑ ሆስፒታሎች፣ በጣም በብዙ ሺህ ኪሎ ሜትር የሚቆጠሩ የአስፋልት መንገዶች፣ አምቡላንሶች፣ ትምህርት ቤቶች፣ ዩኒቨርሲቲዎች የሚገነቡበት ነው። ይህ እንግዲህ በአመት ለጅቡቲ የምንከፍለው ማለት ነው። ይሄ ኢኮኖሚያዊ የሆነ መላሸቅ ነው በኢትዮጵያ ላይ የደረሰው በጅቡቲ ብቻ የምንከፍለው በወደብ ኪራይ የተነሳ ማለት ነው። እንግዲህ አሰብን ኢህአዴግ ጊዜ በተወሰነ ደረጃ በነፃ ስንጠቀም ነበረ። በተፈጠረው ጦርነት በተፈጠረው አለመግባባት የተነሳ ነው እንግዲህ ወደ ጅቡቲ ዞረን ቀይ ባህርን ለግመሎቻቸው ማጠጫ ያድርጉት ወደብ ሸቀጥ ነው ያልነው ማለት ነው። እንግዲህ ያ የታሪክ ስህተት ዛሬ በጠቅላይ ሚኒስትሩ ታረም ጊዜው ደርሷል። አብዛኛው የወደብ ጉዳይ ፖለቲካዊ ሳይሆን ህዝባዊ ሆኖ ተቀጣጥሏል። አብዛኛው ኢትዮጵያዊ ስለ ወደብ ጉዳይ በከፍተኛ ሁኔታ አስተዋጽኦ እያደረገ ነው ማለት ይቻላል። እንደገና ደግሞ አውቋል፣ ተገንዝቧል። ይህ የወደብ ጉዳይ አስፈላጊ ለኢትዮጵያ የህልውና ጉዳይ እንደሆነ ተረድቷል። እንግዲህ የሻዕቢያ መንግስት ከፍተኛ የሆነ የጦር ዝግጅት አለው። እነዛ የጦር ዝግጅቶቹ እንግዲህ ባረጁ መሳሪያዎች ሊሆኑ ይችላሉ። ያላቸውም ያረጀ መሳሪያ ነው። እንግዲህ ኢትዮጵያ በቅርቡ ሱ-35 ተዋጊ ጄት ታስገብታለች። ይህ ሱ-35 ተዋጊ ጄት እንግዲህ 4++ የሚባል የአራተኛው ወደ አምስተኛው ትውልድ የሚጠጋ እጅግ ዘመናዊ የሆነ ጄት ነው። ይህ ዘመናዊ ጄት እንግዲህ ከራዳር ውጭ በሆነ እይታ የሚፈለገውን ኢላማ መጥቶ መመለስ የሚችል ነው። እንግዲህ ስለ ሱ-35 በሌላ ቀን እንመለስበታለን። አጀንዳችን የሆነው የወደብ ጉዳይ ስለሆነ ነው። የአብይ የዝምታ ቁማር በከፍተኛ ሁኔታ እያሰጋቸው ያለ ይመስለኛል። እነ ግብፅን ጨምሮ ሶማሊያን ጨምሮ እንደገና ደግሞ ኤርትራን ጨምሮ በሚዲያዎች ላይ ስለ አሰብ ወይ ስለ ኤርትራ ሲናገር ሰምተን አናቅም። ጀነራሎቹ ናቸው የሚናገሩት። እንደገና ደግሞ ኢታማዦር ሹሙ ነው የሚናገረው በአሰብ ጉዳይ። አሰብ ጉዳይ ላይ ድርድር የለም፣ ግዳጅ ተዘጋጁ ሲል እንሰማለን። አብይ ሁል ጊዜ የሚናገረው ምንድን ነው? ሰላም ነው፣ በሰላም ነው ወደ ማስመጣት የምንችለው ብሎ ነው የሚናገረው። እንግዲህ አብዛኛውን የአውሮፓ ሀገራቶች ጠቅላይ ሚኒስትሩ አሳምነዋል። ወደብ እንደሚያስፈልግ የሴኪሪቲ ጉዳይ እንደሆነ የባብ ኤል መንደር አካባቢ ላይ ኢትዮጵያ ብትገባ ከፍተኛ የሆነ ጠቀሜታ እንደሚኖራቸው ለአውሮፓ ሀገራቶች እየዞረ ነግሯል። በዚህ ጉዳይ ላይ አሜሪካ ትደግፈዋለች፣ ራሽያ ትደግፈዋለች፣ እንደገና ቻይና ትደግፈዋለች። ጦርነት እንኳን ቢነሳ የሚነሳው ጦርነት ተቀባይነት ይኖረዋል፣ ቅቡልነት ያገኛል ማለት ነው። ነገር ግን አሁን እያደረገ ያለው ለኤርትራ ብዙ አማራጮች እየሰጠ ነው። የሰጥቶ መቀበልን እንደገና ደግሞ አብሮ የማስተዳደርን ምንድን ነው እያለ ያለው ጠቅላይ ሚኒስትሩ መተንፈሻ ብቻ ነው የምንፈልገው፣ በየትም በኩል ሊሆን ይችላል፣ ነገር ግን መተንፈሻ ብቻ ነው የምንፈልገው ነው የሚለው። እነዚህን መተንፈሻዎች የምናገኝባቸው መጀመሪያ የራሳችን የሆነውን አሰብ ወደብን በማስመለስ ነው። ስለዚህ ኤርትራ ወደደችም ጠላችም የመጀመሪያ ቻንሷ ሊሆን የሚችለው ምንድን ነው? ድርሻ በመውሰድ ከኤርፖርትም ሊሆን ይችላል፣ ከህዳሴው ግድብም ሊሆን ይችላል፣ ከተለያየ ወይ ወደ ዛላምበሳ አካባቢ ሸሬም ሊሆን ይችላል፣ ድንበር አካባቢ ያሉትን መሬት ሰጥቶ በቅያሪ መልክ አሰብ ወደብን ማስመለስ ነው። ምክንያቱም አሰብ ወደብ ወይንም አሰብ ለኤርትራ አይጠቅማትም። ምክንያቱም ለአዲስ አበባ ይቀርባል አሰብ ለአስመራ ከሚቀርበው ይልቅ ማለት ነው። በዚህ ጉዳይ ላይ ኤርትራ ብልጥ ከሆነች ኢሳያስ እድሜውን ማራዘም ከፈለገ እንደገና ደግሞ ኢኮኖሚውን ማሻሻል ከፈለገ አብይን መስማት አለበት። አብይን የማይሰማ ከሆነ የኢሳያስ መንግስት ወይም የሻዕቢያ መንግስት የመጨረሻው ጊዜ ነው የሚሆነው ማለት ነው። ይህ የመጨረሻው ሰዓት ከሆነበት ኢትዮጵያ በአሰብ ጉዳይ አሰብን ብቻ ትይዛለች ማለት ዘበት ነው። ይሄ ሁሉ ዋጋ ተከፍሎበት ይሄ ሁሉ ገንዘብ ፈሶበት አሰብን ብቻ ሳይሆን አስመራንም ጨምሮ የምትቆጣጠርበት ደረጃ ላይ ትደርሳለች ማለት ነው። ምክንያቱም የሀገርነት እውቅናውን ካስነሳች ሙሉ ኤርትራን ተቆጣጥራ ወደ ራሷ ወደ ግዛቷ ታደርጋለች። ምናልባት የተወሰኑ ማዕቀቦች ሊጣሉባት ይችላል። ከዛ በኮንፌዴሬሽን እንደሚባለው ተዋህዳ የኤርትራ ህዝብ ሙሉ በሙሉ እርግጠኛ ነኝ በሚባልበት ሁኔታ የኤርትራ ህዝብ አጠቃላይ ከኢትዮጵያ ጋር መሆን ይፈልጋል። ምክንያቱም ህዝቡ በሰቆቃ ውስጥ ነው ያለው፣ በጭንቀት ውስጥ ነው ያለው፣ በእንግልት ውስጥ ነው ያለው። ስለዚህ ይህንን ነገር ይፈልጋል። ህዝቡ ከኢትዮጵያ ጋር አብሮ መደመር ይፈልጋል። በዚህ የተነሳ የኢሳያስ መንግስት ምንድን ነው እያደረገ ያለው? የተዋጊ እጥረት ስላለበት አብዛኛውን የወያኔ አርሚዎች መጠቀም ይፈልጋል። ለዚህም በትላንትናው ዕለት የህወሓት መቀመጫ መቀሌ ላይ የነበረውን ወደ ኢሳያስ አመራሮች የኢሳያስ የጦር ሹም ፊሊጶስ ወደሚመራው ወደዛ አካባቢ ተወስዷል። ስለዚህ አጠቃላይ ትዕዛዝን የሚቀበሉት ከጀነራል ፊሊጶስ ነው ማለት ነው። ጀነራል ፊሊጶስ እንግዲህ በቅርቡ ታደሰ ወረደን አስወርዱት ብሏቸዋል።
ምክንያቱም ታደሰ ወረደን መጠቀም አይፈልጉም። ምክንያቱም ታደሰ ወረደ አብዛኛውን ጊዜ ከአብይ ጋር ታይተዋል። ወደ ጅማ ሲመላለስ ከአብይ ጋር የተለያዩ ቦታዎች ላይ ታይተዋል። ስለዚህ ይህ ታደሰ ወረደ የሚባለው ጄኔራል ከአብይ ጋር ስለሚሰራ እንደገና ደግሞ ከዚህ በፊት በፕሪቶሪያው ስምምነት ወቅት እነ ጀነራል ጻድቃን ነበሩ፣ ጌታቸው ረዳ ነበሩ፣ አንድ ሌላም ሰው ነበረ። እነዚህ ከህወሓት ተገንጥለዋል። ስለዚህ እነዚህ ተደራዳሪ የነበሩ ሰዎች ጀነራሎች የተለየ ጥቅም እያገኙ ነው። በአብይ ስልጣን ተሰጥቷቸዋል። የተለየ እንክብካቤ እየተደረገላቸው ይገኛል። እንደገና ደግሞ ድምፃቸውን በዓለም አቀፍ ደረጃ ማሰማት ይችላሉ። ስለዚህ ታደሰ ወረደ ከነ ጀነራል ጻድቃን ጋራ መቀላቀልን ይመርጣል። ምክንያቱም ከነ ደብረጽዮን ጋራ አብሮ ከመስራት ይልቅ ማለት ነው። የትግራይ ህዝብም አብዛኛው የትግራይ ህዝብ እንግዲህ እያመጸበት ይገኛል። የትግራይ ህዝብ በነገራችን ላይ አሁን ለሚዲያው ቅርብ ነው። የተለያዩ ቦታዎች የኮሪደር ልማት በመባል በሚሰራበት ሰዓት ወደ ጅማ የሚሰሩ ስራዎችን፣ ወደ ደቡብ ክልሎች ላይ እንደገና አዋሳ የሚሰሩ ስራዎችን በሚያይበት ሰዓት የትግራይ ህዝብ ጥያቄ ያስነሳል። መቀሌ ከአዲስ አበባ ቀጠላ ያለች ትልቋ የኢትዮጵያ ከተማ ናት። ምንም ነገር የተሰራ ነገር የለም። የኮሪደር ልማት ተብሎ ተጀምሮ ነበር። አሁን ነገር ግን ቆሟል። ያ በጌታቸው ጊዜ የነበረ ኮሪደር ልማት ተብሎ የተጀመረ ነው። አሁን ግን ምንም አይነት እንቅስቃሴ በትግራይ ክልል ውስጥ የለም። አብዛኛው ህዝብ በድህነት እንደገና ደግሞ በኑሮ ውድነት እየተሰቃየን ያለው። እነዚህ አርሚዎች ደግሞ ወያኔ ላይ አይነሱም፣ ህወሓት ላይ አንነሳም ብለው የሚያስቡ የወያኔ ታጣቂዎች በከፍተኛ ሁኔታ አመጽ እያስነሱ ነው ያሉት፣ ከጥቅም ጋር በተያያዘ ከሰላም ጋር በተያያዘ። ምክንያቱም እነዚህ ወጣቶች ጦርነት ሰልችቷቸዋል። አዲስ አበባን ለውጧ ነው ያሉ። አማራ ክልል ላይ ያለውን በተወሰነ ደረጃ ጎንደርና ባህር ዳር ላይ ያለውን ለውጥ ያሉ፣ የተለያዩ ኦሮሚያ ክልሎች ላይ የሚደረጉትን ለውጦች ያሉ። ስለዚህ ለውጥ ይፈልጋሉ። እነዚህ ወጣቶች ስራ መስራት ይፈልጋሉ። የወያኔ የህወሓት አመራሮች ደግሞ ከወርቁ ባሻገር ከሌብነትና ከዘረፋው ባሻገር ለነዚህ ወጣቶች ምንም ፋይዳ እየፈየዱ ያሉት ነገር የለም። ስለዚህ አብዛኛው ወጣት መሮታል። አብዛኛው ወጣት እናቶች ኑሮ ከብዳቸዋል። ወደ አዲስ አበባ እንዳይመጡ የአማራ ክልል እንደምታውቁት መንገዶች ዝግ ናቸው። ያላቸው አማራጭ ምንድነው? በፕሌን ነው። አብዛኛው ሰው ደግሞ የፕሌን የሚከፍልበት የለም። ምናልባት የተወሰኑ ሰዎች ካልሆኑ በስተቀር ወደ አዲስ አበባ ሙቭ የሚያደርጉ ካልሆኑ በስተቀር የትራንስፖርት አማራጭ እንግዲህ የለም። ውጊያውን ከፋኖ ጋርና ወያኔ ጋር አድርጎ ሻዕቢያ መክፈት ይፈልጋል። መንግስት ደግሞ ለዚህ በቅርቡ ምን ብሏል? ለፋኖ ድርድር አቅርቧል። እንግዲህ የአማራው ክልል ከተፈታ የትግራይ ክልል ግማሽ በግማሽ ተፈቷል። ያለው ነገር የተወሰኑ አመራሮች ካልሆኑ በስተቀረ ኤርትራ በሙሉ አቅሟ ጦርነት ከኢትዮጵያ ጋር ትገጥማለች ብሎ ማሰብ የጅል አስተሳሰብ ነው የሚሆነው። ምክንያቱም ኢሳያስ ስልጣኑን ማጣት አይፈልግም በዚህ የተነሳ ማለት ነው። ስለዚህ የመጨረሻቸው አማራጭ የሚሆነው ምንድን ነው? ድርድር ነው ማለት ነው። የመጨረሻቸው ሁኔታ ምንድን ነው የሚሆነው ማለት ነው? ምናልባት ጦርነት ሊነሳ ይችላል። ያ ጦርነት ግን ለአንድ ሳምንት ቢበዛ ለአንድ ወር ቢቆይ ነው። ስለዚህ አሰብን ከተቆጣጠሩ ወዲያው ወደ ድርድር ይመጣል የኢሳያስ መንግስት። ቀጥሎ ወደ ራሱ ወደ አስመራ እንደሚመጣበት አብይ ያውቃል። ለዚህ ደግሞ እንደማይመለስ ያውቃል። የአብይ ጦር እንደማይመለስ ያውቃል። ምክንያቱም ፊልድ ማርሻሉን አይደራደርም። በዚህ ዙሪያ ብዙ ጊዜ ብዙ ነገር ተናግሯል። የዋር ኮሌጅ አመራሮች ጨምሮ ጀነራሎችን ጨምሮ ጀነራል ጻድቃንም ከተጨመረበት በዚህ ዙሪያ የተለየ ቂም ስላለባቸው ወደ ኋላ የሚመለሱ አይደሉም። እነዚህ የኢትዮጵያ ጀነራሎች የቀድሞ ሰራዊቶች ጨምሮ ማለት ነው፣ የቀድሞ የባህር ኃይል ኮሞዶሮችን ጨምሮ እጅግ የሆነ ከፍተኛ ቁጭትና እልህ አለባቸው። በተለይ በአሰብ ጉዳይ፣ በተለይ ደግሞ በኤርትራ ጉዳይ ላይ። ስለዚህ ወደ ኋላ የሚያፈገፍኩበት ነገር ምንም አይነት ምክንያት አይኖርም። ጦርነት ከተነሳ ይህ ጦርነት ከፍተኛ እልቂት ይሆናል። በተለይ ኤርትራ ህዝብ ማለት ነው። የኤርትራ ህዝብ ደግሞ ይህንን ካወቀ የሚዋጋ አይመስለኝም። ምክንያቱም ወዲያው ነው ጦርነቱን ሊያቆም የሚፈልገው ማለት ነው። እንግዲህ በዚህ ጦርነት የራሻ ከፍተኛ የሆነ ድጋፍ አለ፣ የሳውዲ አረቢያን ጨምሮ። ምናልባት ሳውዲ አረቢያ ጦርነቱን ትቀላቀላለች። ዩናይትድ አረብ ኤምሬት በከፍተኛ ሁኔታ ኢትዮጵያን ታግዛለች። ህንድ፣ ፓኪስታን። ምክንያቱም ከፍተኛ የሆነ ትብብር ኢትዮጵያ ከፓኪስታን ጋር አድርጋለች፣ ከህንድ ጋር አድርጋለች። በዛሬው ዕለት ደግሞ ከራሽያ ጋር የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የራሽያ ፋብሪካዎች ኢትዮጵያ ላይ መጥተው የጦር መሳሪያ እንዲያመርቱ ከስምምነት ደርሰዋል። ከኒኩለር ማምረቱ በተጨማሪ ማለት ነው። ኢትዮጵያ ውስጥ የተለያዩ የድሮን
ፋብሪካዎች አሉ። ከአንድም 3 የድሮን ፋብሪካዎች አሉ። እነዚህ ካማካዚ ድሮን የሚባሉ አጥፍቶ አጥፊ ድሮኖችን ጨምሮ ኢትዮጵያ በከፍተኛ ሁኔታ የጦር መሳሪያ እያመረተች ትገኛለች። ከነዚህ በተጨማሪ ደግሞ የኢትዮጵያ የመከላከያ ኃይል የጦር መሳሪያዎች ድሽቃን ጨምሮ ሄሊኮፕተሮችን ጨምሮ ተዋጊ ጄቶችን ጨምሮ በከፍተኛ ሁኔታ ታንኮችን፣ መድፎችን ጨምሮ በኢትዮጵያ ውስጥ እዚሁ እያመረተ ይገኛል። ይህ ጦርነት ጊዜው በወታደር ከወታደር ጋር የሚደረግ ፍልሚያ አይደለም፣ የቴክኖሎጂ ፍልሚያ ነው የሚሆነው። ይህ የቴክኖሎጂ ፍልሚያ ኢትዮጵያ አሁን ለደረሰችበት ለላቀ ደረጃ በከፍተኛ ሁኔታ የቻይና እገዛ አለ፣ የራሽያ እገዛ አለ፣ የህንዶች እገዛ አለ፣ የዩናይትድ አረብ ኤሚሬቶች እገዛ አለ፣ በከፍተኛ ሁኔታ የፓኪስታን እገዛ አለ። እንግዲህ ኢትዮጵያ ራሷን በዚህ ደረጃ በዚህ ልክ አፈርጥማ ትገኛለች። እንግዲህ በማዕቀብ ውስጥ የነበረችው ኤርትራ መሳሪያዎቿ ምን ሊሆኑ እንደሚችሉ የታወቀ የተገመተ ነው። ምክንያቱም ምንም መሳሪያዎቿ የነበሩት በደርግ ጊዜ የነበሩትን እነዛን መሳሪያዎች ነው ወስዳ ስትጠቀምበት የነበረው። አሁንም እንደሻገቱ ያሉት መሳሪያዎች እነሱ ራሳቸው ናቸው። ስለዚህ ይህ ጦርነት ወዲያው ይጠናቀቃል። ወዲያው የሚጠናቀቅም ነው። ምክንያቱም ለዛ ነው ተደራደሩ እያለ አብይ የሚናገረው በሙሉ ኮንፊደንስ ሲናገር የሚውለው ወይንም የምናየው አብይን ማለት ነው። እንግዲህ በዛሬው ዕለት የገንዘብ ሚኒስትሩ አህመድ ሺዴ ከአሜሪካ መንግስት ጋር ተፈራርመዋል። ይህ ፊርሚያ የአሜሪካ መንግስት ኢትዮጵያን በሁለንተናዊ ነገር ለመርዳት ዝግጁ መሆኑን ነው የተናገሩት። ከዚህ በፊት ዩኤስአይዲን ጨምሮ የተለያዩ የአሜሪካ ድርጅቶች ኢትዮጵያ ላይ በእርዳታ ድርጅት ነበረ ሲታወቁ የነበሩት። የአሜሪካው አምባሳደር በኢትዮጵያ ምን ነበር ከዚህ በፊት ሲናገር የነበረው? ከዚህ በኋላ አሜሪካ ወይንም የአሜሪካ መንግስት ከኢትዮጵያ ጋር ያለው ግንኙነት የሚሆነው በረጂና በተረጂ መካከል ሳይሆን በንግድ ዙሪያ ነው የሚሆነው ብለዋል። አሜሪካ ከዚህ በኋላ ተገዳዳሪ ሆና ልክ እንደ ቻይና ኢትዮጵያ ውስጥ መግባት ትፈልጋለች። በኢትዮጵያ ውስጥ በኢትዮጵያ ባሉ ኢንቨስትመንቶች መሰማራት ትፈልጋለች። በቅርቡ በደብረዘይት አካባቢ የሚሰራውን ሁለተኛውን ግዙፉን የኢትዮጵያ አየር መንገድ የሚሰራውን ቦይንግ ካምፓኒ በከፍተኛ ሁኔታ ለመደገፍ ዝግጁ ነኝ ብሏል። አብዛኛውን የኢትዮጵያ አየር መንገድ የሚጠቀመው የቦይንግን ምርት ስለሆነ የመጀመሪያዋ ተጠቃሚ ሀገር የምትሆነው አሜሪካ ናት፣ በዚህ ዙሪያ በዚህ ጉዳይ ላይ ማለት ነው። ስለዚህ የአሜሪካ መንግስት ወይንም ትራምፕ የኢትዮጵያን አቪዬሽን ሊሆን ይችላል፣ የኢትዮጵያን ኢንዱስትሪ ሊሆን ይችላል፣ የኢትዮጵያን ጦር ሊሆን ይችላል፣ በከፍተኛ ሁኔታ ሊደግፍ ይችላል። ለዚህም ነው የተስማሙት። አሜሪካ ያላት አቋም ምንድን ነው? ሁልጊዜም አሜሪካ ሰጥቶ መቀበልን ብቻ ሳይሆን መበዝበዝ ትፈልጋለች፣ ወይንም ተገዳዳሪ ሆና የበላይነቷን ማስጠበቅ ትፈልጋለች። በዚህ በምስራቅ አፍሪካ በአፍሪካው ቀንድ አካባቢ ያላትን ተጽዕኖ፣ በተለይም በአረቦች ላይ ያላትን ተጽዕኖ አንድ ሀያል ሀገር ትፈልጋለች። አሜሪካ በጅቡቲ ላይ የምታወጣውን ከፍተኛ የሆነ የቤዝ ኪራይ አለ፣ እንደገና የወታደሮች ሎጂስቲክ በከፍተኛ ሁኔታ አሜሪካ በብዙ ዶላሮች ለጅቡቲ ወደብ እንደገና ለወታደሮች ክፍያ፣ ለሎጂስቲክ በብዙ ነገር ታወጣለች። ይህንን ክፍያ ማስቀረት ትፈልጋለች። ይህንን ክፍያ የምታስቀረው እንዴት ነው? የኢትዮጵያን ጦር በማጠናከር የኢትዮጵያን ሀያልነት ትፈልገዋለች አሜሪካ። ምክንያቱም ለእስራኤል ይጠቅማታል፣ ለአውሮፓ ይጠቅማል፣ እንደዚሁም ለአሜሪካ ይጠቅማል። ከሁቲ ጋር በተያያዘ ከቻይና ጋር በተያያዘ እንደዚሁም ከኢራን ጋር በተያያዘ አሜሪካ የኢትዮጵያን መውጣት ትፈልገዋለች። ኢትዮጵያ ወጣች ማለት ለአሜሪካ እንደዚሁም ለእስራኤል ከፍተኛ የሆነ ሰላምን ነው የሚሰጣቸው። ነገር ግን ወደዛ አካባቢ ላሉት ለነ ግብፅ፣ ለኤርትራ ይሄ ከፍተኛ የሆነ መርዶ ነው የሚሆነው ማለት ነው።